ሰላም ሰላም የተወደዳችሁ የጸጋ መግቦት አገልግሎት ተከታታዮች በያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁን። ዛሬም እንደተለመደው በአጫጭርና በአዳዲስ አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ሼር በማድረግ በተለይ ደግሞ ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ በማድረግ ይህን ቪዲዮ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ማርያምን ማመልክ ከሆነ እልፍ ጴንጤ ቢሰበሰብ ሌላውም ቤተ እምነት ማመልካትን ማርያም ልክድ አልችልም። ልክ ነው ለነሱ ብያላመንኩም እና ልክ አሁን የሚያረጉት ምንድነው? እኛ እኮ አናመልካትም ስንል አይ ታመልኳታላችሁ። አይ እኔ አላመልካትም ካልኩ አላመልካትም። ምክንያቱም በህይወቴ ተወራርጄ ነው ይሄን ምስክርነት እየሰጠው ያለሁት። አምላኬ ነች ብዬ ካመንኩና አላመልካትም ካልኩ ክጃታለሁና ሲኦል ገባለሁ። የዚህን ያክል ሪስክ መውሰድ ይጠበቅብኛል? ጴንጤ ለማሳመን አይጠበቅብንም። ስለዚህ አናመልካት። ነገር ግን ክብሯን የሚገባት ይሄ ነው ብለን አይደለም፣ አቅማችን የፈቀደውን ግን ያክል እናከብራታልና ከዛ አንፃር ነገረ ማርያምን ቢረዱ ብዬ አስባለሁ። እሺ እንግዲህ ወንድማችን የተናገረውን ሰምታችሁታል። እንግዲህ እንደ አንድ ወጣት ማስተዋል እንደሚችል ወይም ደግሞ ህሊና እንዳለው ሰው አንድ ጥያቄ ልጠይቀው ወንድማችንን። ድንግል ማርያምን አናመልካትም የሚል ድፍን ያለ ምላሽ ነው እየመለሰ ያለው ማለት ነው። ነገር ግን ምናልባት በአንደበታቸው አናመልካትም ይበሉ እንጂ ተግባራቸው፣ ድርጊታቸው ለድንግል ማርያም የሚሰጠው ስፍራና ቦታ ወይም ደግሞ ለድንግል ማርያም ያላቸው አመለካከት እንደ አምላክ እየቆጠሯት እንደሆነ የሚያሳዩ ነገሮችን ላሳያችሁ። በመጀመሪያ ደረጃ ድንግል ማርያምን እንደ አምላክ አንመለከትም፣ እንደ እግዚአብሔር አናመልካትም ይላሉ። ግን ድርጊታቸውን ላሳያችሁ። ለምሳሌ አንድ ሰው ስለት ሲሳል ለኪዳነ ማርያም ለኪዳነ ምሕረት ይሳላል፣ ለባታ ማርያም ይሳላል፣ ለልደታ ይሳላል፣ ለማርያም ይሳላል፣ ሰሚነሽ ማርያም ምናምን እያሉ ይከፋፍሏታል። ያው አንዷን ማርያም ማለት ነውና ጸሎታችሁን ሰምታ የምትመልስ ከሆነ እንዴት ነው አምላክ የማትሆነው? አንደኛ የዚህን የሚሊዮን ሕዝብ ሰው ጸሎት በአንድ ጊዜ የመስማት አቅም ካላት እንዴት ሰው ብቻ ነች ብለን ልናስብ እንችላለን? ሰው ብቻ ሊያደርግ አይችልምና በመጽሐፍ ቅዱስም ጸሎትን ሰምቶ የሚመልስ አምላክ አንድ እግዚአብሔር እንደሆነ ስለተነገረን እሷን እንደ እግዚአብሔር ነው እየቆጠሯት ያሉት። ስለትን የምትመልስ ስለሆነች የዚህን ሁሉ ሰው ጸሎት ሰምታ የምትመልስ ከሆነች። ሁለተኛ ደግሞ አንዳንድ ሰዎች ታውቃላችሁ ምን ይላሉ በአንደበታቸው? አባቶች እንኳን ነኝ መድረክ ላይ ቆመው የሚያገለግሉት መነኮሳቱ እንኳን ምን ይላሉ? የልቤን እሷ ታውቃለች፣ ማርያም ታውቃለች ይላሉ። ልብንና ኩላሊትን የምትመረምር አንዲት ሴት እንዴት አምላክ አይደለችም ወይም ደግሞ አምላክ እንደሆነች አናምንም ትላላችሁ? ስለዚህ አምላክ እንደሆነች የሚያሳዩ ድርጊቶችንና ስርዓቶችን የአምልኮ ድርጊቶችን ስታከናውኑ እንመለከታለን፣ ለማርያም ማለት ነው። ስለዚህ ድንግል ማርያም በኦርቶዶክስ ቤተክርስቲያን ሰው ብቻ አይደለችም። ልክ እንደ አምላክ ክብር የሚሰጣት፣ እንደ አምላክ ስፍራ የሚሰጣት፣ ከእግዚአብሔር እኩል ወደ እርሷ የሚጸለይ፣ ከእግዚአብሔር እኩል የሚሰገድላት፣ ከእግዚአብሔር እኩል የሚዘመርላት፣ ከእግዚአብሔር እኩል ቅዳሴ ላይ ስሟ የሚነሳላት የሚታወስላት፣ በኪዳኑ ላይ በሰዓታቱ ላይ ከእግዚአብሔር በላይ እንዲያውም ከኢየሱስ በላይ ስሟ እየተጠራ አምልኮ፣ ስግደት፣ ክብር የምትቀበል በኦርቶዶክስ ቤተክርስቲያን ያለች ማርያም እንዴት አምላክ አይደለችም እንላለን? ስለዚህ ይሄ እኛ እንደ አምላክ አንቀበላትም የምትሉትን ነገር ተውት። ድርጊታችሁ እንደ አምላክ እንደምትቀበሏት እና የማይገባትን ስፍራ እንደሰጣችኋት ያሳያል። ይህ ማለት ደግሞ የኢየሱስ እናት ማርያም ብቻ አይደለችም። የኢየሱስ እናት ማርያም በሉቃስ ወንጌል መጽሐፍ ምዕራፍ 1 እና 2 ላይ በትንሹም ቢሆን ታሪኳ ተቀምጧል። እሷ ነች እኛ የምናውቃት የኢየሱስ እናት ማርያም። እቺ ጣዖት ነች። እቺ ኢየሱስን የምትጋርድ እግዚአብሔርን ከእግዚአብሔር ጋር ክብርን ተካክላ የምትካፈል በሰው ልብ ውስጥ የነገሰች ጣዖት እንጂ ማርያም ፈጽሞ አይደለችም። ስለዚህ ይሄንን ልታውቁትና ልትገነዘቡት ያስፈልጋል። ይሄ ነገር አግባብ አይደለም፣ ትክክል አይደለም የሚሉ ወንድሞች እንዳሉ ይታወቃል እዛው ኦርቶዶክስ ቤተክርስቲያን ውስጥ። ስለዚህ ነገሩን መርምሮ እንደ መጽሐፍ ቅዱስ ሐሳቡን ማጤንና ትክክል እንዳልሆነ መገንዘብ ያስፈልጋል ማለት ነው። እንዴ ዳግማዊ ጥላሁን ዘመረ ብላችሁ አይደል እንዴ ከነ ሴሰኝነቱ ከነ እርኩሰቱ የተቀበላችሁት ዘማሪውን? ያው አልተሻለ 4 አልበም አወጣ ብላችሁ አይደል እንዴ? 8-9 አልበም ያወጣ ሰውዬ
ባትናገሩስ? ወይስ ስለ ሞራልስ ዶክተር ደረጀ ሞራሉ በጣም ከፍተኛ ሞራል ያለው ሰው በምንም ብትል በአበርክቶት ብትል ከብዙ ጴንጤ ሰውየው ራሱ ወደ አምላኩ ቢሰበሰብ ራሱ 20 30 40 ዓመት እሱን የሚያክል እሱን የሚተካ ሰው በፕሮቴስታንት ቤተክርስቲያን ውስጥ የሚገኝለት ሰው አይደለም። በቃ ሌጀንድ ነው። ምንም ልረዳ አልችልም። በጣም ፈጽሞ የተሳሳተ ሐሳብ ነው እየተናገረ ያለው ወንድማችን አቡና። ምክንያቱም ሌጀንድ ነው። ምክንያቱም 8-9 አልበም ያወጣ ሰው ነው። እንዴት እሱን ትናገራላችሁ? እሱን የመናገር ሞራል ከየት አገኛችሁ? ይላል። ከወንድማችን ዳጊ ጋር የግል ጸብ እንዳለው በቲክቶክ ላይ ለረጅም ጊዜ አይተናል። ሰጣ ገባ ውስጥ ገብተው እንደነበር ማለት ነውና ቀጥታ እሱ ከማን ጋር ነው? ከዳጊ ጋር ነው እያነጻጸረው ያለው። እኛ ስለ ዳጊ ህይወት የምናውቀው ነገር የለም። የተሰወረ ነገር ካለ እግዚአብሔር ያውቃል። እንግዲህ እሱን አናውቅም። በማናውቀው ነገር አናወራም። ግን አንድ ነገር እናውቃለን ስለ ወንድማችን ዘማሪ ደረጀ። ለብዙ ዘመን በወንጌላውያን አብያተ ክርስቲያናት ውስጥ ሆኖ ብዙ ዝማሬዎችን እስካሁን ድረስ ስንሰማቸው በጣም የምንታነጽባቸው ከጌታ ጋር ጊዜ እንድናሳልፍ የጽሞና ጊዜ እንዲኖረን የሚያደርጉ አይምሮን የሚሰበስቡ ልብን የሚገዙ ወደ ሰማይ ጠልቀን እንድንገባ የሚያደርጉ መዝሙሮችን አውጥቷል። ነገር ግን አሁን ላይ የት ነው ያለው? ይህ ወንድማችን ልክ እንደ ዴማስ ሆኗል። ማለት ኢየሱስ ባይተወውም ነገር ግን ልቡ ይሄንን ዓለም እንደወደደ ሰው ነው። አያችሁ፣ ሰሞኑን በተለይ የቴዲ አፍሮን ዘፈን ሙሉ ዘፈኑን ወንጌል ነው። ቴዲ ወንጌል ሰባኪ ነው እስኪል ድረስ በየዳንኪራ ቤቱ በየጨፈራ ቤቱ የሚከፈትና ሰዎች የሚጨፍሩበትን ዘፈንና ዘፋኝን እንደ አንድ ወንጌል ሰባኪና ዘፈኑን ደግሞ እንደ ወንጌል አድርጎ ሚዲያ ላይ በድፍረት ሲናገር ሰምተናል። ይህ ሰው አይወድቁ አወዳደቅ ነው የወደቀው። በቃ ከስረናል እኮ ማለት የወንድማችን በጣም ጥሩ የነበረበት ጊዜ ነበረ። መንፈሳዊ ሆኖ ብዙዎችን ወደ እግዚአብሔር መንግስት እንዲመጡ ያደረገበት ጊዜ ነበር። አሁን ግን የሰዎችን ልብ እያራደ ነው ያለው። ማለት ብዙዎች እሱን ተመልክተው በእርግጠኝነት ልባቸው እንደሚሰበር እንደሚያዝኑ እርግጠኛ ነኝ። እኔም እንደ አንድ ሰው ስላዘንኩ ማለት ነው። ይህን የመሰለ ዘማሪ ዓለማዊን ነገር እንድንሰማው ቁጭ ብሎ ዘፈንን እንደሚሰማ በራሱ ለኛ ማሳወቁ ይሄ ትልቅ ውድቀት ነው። ፖለቲካ ቢመለከተንም ነገር ግን አካሄድ አለው። አንድ መንፈሳዊ ሰው ሁሉም ሰው ፖለቲካ ይመለከተዋል። ፖለቲካ የማይመለከተው ሰው አለ ብዬ አላስብም። ነገር ግን እንደ አንድ መንፈሳዊ ሰው የእግዚአብሔርን መንግስት እንደሚያገለግል ሰው እንደዚህ ጥልቅ ብሎ ዓለም ውስጥ ገብቶ ዘፈን እያዳመጠ ከአንድ መንፈሳዊ ሰው የማይጠበቅን ንግግር በሚዲያ ላይ ወጥቶ እየተናገረ ይህንን ሰው ማበረታታት ትክክል ነው ብዬ አላምንም። እና ወንድማችን አንተም ተሳስተሃል። ሌጀንድም አይደለም በአሁን ሰዓት ለማንም ምሳሌም የሚሆን አራያም የሚሆን ሰው አይደለም ዘማሪ ደረጀ ማለት ነው። ይልቁንም ከዚህ አካሄዱ ከተሳሳተው አካሄዱ ተመልሶ ወደ ቀደመው አካሄዱ ቢመለስ እግዚአብሔርን በዝማሬዎቹ ቢያመሰግን ሰዎችን ወደ እግዚአብሔር መንግስት ቢያፈልስ ለሱ ፍሬ ነው፣ ለሚመጣውም ዓለም መዝገብ ይሆንለታልና እንደዚህ አይነት ሰዎችን ማበረታታት ተገቢ አይደለም። ምንም ቢሆን ከዘማሪ ዳጊ አይሻልም። ዘማሪ ዳጊ በአሁን ሰዓት የግል ህይወቱን አላውቅም፣ በስውር ያለውን ህይወቱን አላውቅም። እኔ እንግዲህ ወንድማችን የሚያውቀው ሊኖር ይችላል። ቢኖርም ግን በጌታ ቤት ሆኖ አሁንም የእግዚአብሔርን መንግስት እያገለገለ ያለ ወንድም ነውና በዚህ ልክ ሁለቱን እንኳን ለማነጻጸር መሞከር ትክክል አይደለም፣ ተገቢ አይደለም። በኢየሱስ ጨርሶ አለማመንና በኢየሱስ አምኖ ግን ተጨማሪ ማምጣት እኩል ናቸው። ምንም ልዩነት የላቸው። ይኸው ልብ በሉ፣ ደግሜ እናገረዋለሁ። ጨርሶ በኢየሱስ አላምንም ማለትና አይ በኢየሱስ አምኛለሁ እሱ ያድናል ስለኔ ሞቷል ብሎ ከተቀበለው በኋላ ግን እኮ ብሎ ግን መጨመር እኩል ምንም ልዩነት የለው። ኢየሱስ ብለህ ግን የለም። ኢየሱስ እና ብለህ አትጽፍም። ኢየሱስ ብቸኛ ነው። አራት ነጥብ። ዋው! ወንድማችን ሸዋፈራው እንግዲህ በሚያስደንቅ ሁኔታ ወንጌል ሰባኪ ሆኗል። እግዚአብሔር ዘመኑን ይባርክ። የሚናገረው ሐሳብ ደግሞ በጣም መሰረታዊ የሆነ ሐሳብ ነው። ብዙዎች ኢየሱስ ክርስቶስን ብቻ ስሙን ስለጠሩ ወይም ደግሞ ስለ ኢየሱስ ስለሰበኩ ብቻ ወንጌል የሰበኩ ይመስላቸዋል። ነገር ግን እውነተኛው ወንጌል
ጥርት ያለው ሰዎችን የሚያድነው ወንጌል ምንም ያልተቀላቀለበት ምንም ያልተጨመረበት ንጹህ ወንጌል ነው። ለምሳሌ ገላትያ ላይ ሄዱ። ገላትያ ላይ እኮ ስትሄዱ ልዩ ወንጌል የሚለው ጳውሎስ ወይም ደግሞ አንዳንዶች ከኢየሩሳሌም መጥተው እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው በኢየሱስ የማዳን ሥራ ላይ ልትገረዙ ያስፈልጋል ብለው ሲሰብኩ እነሱን ምን ይላቸዋል? ልዩ ወንጌል። ጳውሎስ ምን አለ? እኔ ከሰበኩላችሁ ወንጌልን የሚለይ ወንጌል ቢሰብክ ማንም የተረገመ ይሆን ይላል። ስለዚህ ልዩ ወንጌል ማለት ኢየሱስንም ከዛ ተጨማሪ ደግሞ ሌላም አዳኝ ቀላቅሎ አንድ ላይ ይዞ መሄድ ልዩ ወንጌል ነው እና ከዓለማመን አይሻልም። ስለዚህ የሚያድነው ወንጌል ኢየሱስ ክርስቶስ ብቻ ስለ ኃጢአታችን እንደሞተ ደግሞም ስለ ጽድቃችን እንደተነሳ የሚናገረው እሱ ወንጌል ብቻ ነው የሚያድነውና ወንድማችን የተናገረው ሐሳብ በተለይ በኦርቶዶክሳውያንም ዘንድ በወንጌላውያኑም ዘንድ ብዙዎች ሊረዱትና ሊያስተውሉት የሚገባ ሐሳብ ነው። ለምን ወንጌላውያኑም ጋር ስትመጡ ከዳንን በኋላ አንዳንድ መዳናችንን የምናጸናባቸው የራሳችን አንዳንድ ድርጊቶችና ስርዓቶች እንደሚያስፈልጉ ይሰበክልናል። እሱም ትክክል አይደለም። በኦርቶዶክስ ቤተክርስቲያን ውስጥም ካያችሁ ደግሞ በክርስቶስ የማዳን ሥራ ላይ በተጨማሪ ደግሞ የራሳቸውን ጾም፣ ጸሎት፣ ተስካራቸውን የራሳቸውን የሃይማኖት ስርዓት በመጨመር አንድ ላይ ነው መዳን ይገኝበታል ብለው የሚሰብኩት ማለት ነው። ይሄ ደግሞ ልዩ ወንጌል ነው ወይም ደግሞ የአጋንንት ትምህርት ነው ማለት ነው። ስለዚህ የሚያድነው ወንጌል ጥርትና ንጽት ያለው የክርስቶስ የማዳን ሥራ ብቻ የሚሰበክበት ወንጌል ነው ማለት ነው። 100 ቢሊዮን ነጥብ 6 ብር ገብቶልኛል። ከሱ በአንድ ሳንት ይበልጣለሁ። ይሄ ሜሴጅ እንደምታዩት ለኔም ገብቶልኝ ነበር። እዩት። ቴሌ ብር ላይ ሰሞኑን እንደዚህ አይነት ሲስተም ችግር አለ። ምንድነው የሆነ ቃል ገዛ ብር እንትን ስል አለቀኝና ይህንን ሜሴጅ አመጡ። ያው ተመሳሳይ ነው። የልጁንም ብታዩት ያው ተመሳሳይ ነው። እሱ ገባልኝ ብሎ ያሳየው ይሄ ምንድነው ሰሞኑን ዩቲዩብ ላይ ሲተላለፍ የነበረው ጆይ ጭሮ የሚባል የለቀቀው ነው። አሰዳቢ ለዩቲዩብ ሽቀላ ተብሎ ለዩቲዩብ ገንዘብ ተብሎ ማየውን ነገር ለምን ታደርጋላችሁ? ክርስትናው ለምን ታሰድባላችሁ? ቲቪ ቻናል ያላችሁ ሰዎች ምንድነው? ቆይ እዛ ሰው መድረክ ላይ ሊሳሳት ይችላል አይደል እንዴ? ፋይሉ ኦሬዲ ኮምፒውተር ላይ ኤዲት ተደርጎ ሲለቀቅ ከመለቀቁ በፊት ለምንድነው ቼክ ማታረጉት እንዴ? አይደብራችሁም እንዴ? ሁሌ ስህተት በስህተት መታወቅ አይደብራችሁም እንዴ? ሁሌ ስህተት ማይሆን ነገር እየሰራችሁ። አረ እግዚአብሔር ልብ ይስጣችሁ። በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበረ፣ ግን ደግሞ በጣም ነው የሚያስጠላው። ቫይራል እንዲወጣልህ ፈልገህ ነበር ግን አልወጣልህም። ዩቲዩብ ላይ አልወጣልህም። 7000 ምናምን ሰው ነው ያየው። ከ3 ቀን ምናምን በኋላ ቲክቶክ ላይ ነው ትንሽ ያስቦገራችሁት እና በጣም ነው የሚደብረው። መጀመሪያ እንደዚህ አይነት ነገር ይሄንንም ሰው እኮ ህግ ላይ ሊያስጠይቀው እንደሚችል ታውቃላችሁ። ነገር የተላከው ቴሌ ብር ላይ ነው። ያ ተመሳሳይ ሜሴጅ ለኔም ገብቶልኛል። ወንጌል እኮ ገንዘብ የማይሰጠውን ሰላም፣ ደስታ ስንት ነገር ሰጥቶናል አይደል? ከዛም ባለፈ እኮ የዘላለም ህይወት ሰጥቶናል አይደል? ለምንድን ነው ክርስትናን የምታሰድቡት? በጣም ነው የሚደብረው። ነሽ የሞኑ ከፈለግን ዩቲዩባችን ራሱ ማዘጋት እንደምንችል አታውቁ? ቲክቶካችሁን ማዘጋት። እህታችን ያነሳቸው ሐሳብ በጣም መሰረታዊ የሆነ ሐሳብ ነው። የሚገርመኝና በጣም ሁልጊዜ የሚደንቀኝ ነገር በአሁን ዘመን በፊት እንደዚህ አይነት ስህተቶች ሚዲያ ላይ ከወጡ ሰዎች የሚሸሹን፣ የሚጠሉን፣ ውሸታም ብለው አጭበርባሪ ብለው በቃ እኛን የሚያጠላሉንና የሚሸሹን ነበር የሚመስለን እና ከዛ የተነሳ ስህተት አይፈለግም ሚዲያ ላይ። አሁን ባለንበት ዘመን ደግሞ በእያንዳንዱ እንቅስቃሴ ውስጥ ስህተት ፈላጊ ነው ሁሉም ማለት ህዝቡ ሳይሆን ይሄ ራሱ ቪዲዮን የሚለቀው ሰውዬ በራሱ ሚዲያ ላይ ቫይራል የሚወጣለትን ነገርና መነጋገሪያ የሚሆንን ነገር ውሸትም ይሁን ሐሰትም ይሁን ትክክልም ይሁን አይሁን ጉዳዩ አይደለም። የሚያሰድበው ይሁን የሚያስመሰግነው ይሁን ጉዳዩ አይደለም። እሱ አይደለም የሚያሳስበው። ዋናው ነገር ብዙ ሰው አይቶታል ወይ፣ ከብዙ ሰው ጋር አስተዋውቆኛል ወይ፣ በመጥፎም በጥሩም ማለት ነው። ልክ እንደ ዓለማዊ ሰው ይሄ በውጭው ዓለም በተለይ በቃ ለመታወቅ የሚከፈለው ዋጋ በጣም ከፍተኛ ዋጋ አለ፣ ራሳቸውን ከብዙዎች ጋር ለማስተዋወቅ ማለት ነውና አሁንም እንደዛ ነው እየተመለከትን ያለ ነው በእግዚአብሔር ቤት ማለት ነው። እንዳለችው እህታችን ይሄንን ነገር እርግጠኛ ነኝ ራሱ ነብይ ነኝ የሚለው ሰው በዙሪያው ያሉት ሰዎች ኤዲተሩም ቢሆን ያውቀዋል። በቃ ይሄ ነገር ትክክል አይደለም ብለው አገልጋዩንም ጠርተው እንዲቆረጥ ማድረግ ይችላሉ። ነገር ግን እነሱ ዓላማቸው
ህዝቡ ይሰናከላል፣ ህዝቡ ይታወካል፣ ህዝቡ ይሳሳታል ከሚለው አንጻር ሳይሆን እነሱ ዩቲዩብ ላይ እንዳለችው ገንዘብ ለማግኘት ሁለተኛ ደግሞ እውቅና ለማግኘት ብቻ ነው ፍላጎታቸው ማለት ነው። ሌላ አያሳስባቸውም እንጂ ይሄንን ነገር ሳያውቁት ቀርተው አይደለም መጀመሪያ። እና ይሄን የማጭበርበሪያ ስልት ተጠቅመው እነሱ አንደኛ ይሄ እውነት የሚመስለውም ሰው አለ። በቃ እውነትም የእግዚአብሔር ሰው የተቀባ ነው ብለው እሱ ጋር መጥተው ገንዘብ ለማግኘት በድጋሚ ያላቸውን ገንዘብ ሄደው ይተፋሉ ማለት ነው። ምክንያቱም እነሱ ጋር 100 ሺህ ብር ለማግኘት የ20 ሺህ ብር ኤቲኤም መግዛት ስለሚያስፈልግ የሚሸጥ ነገር አለ እነሱ የሚያዘጋጁት፣ እሱን ትገዛላችሁ፣ ከዛ ብራችሁን ታጣላችሁ። እንደተባለው ደግሞ 100 እና 200 ሺህ ወደ አካውንታችሁ አይገባም ማለት ነው። ስለዚህ እስከ መቼ እንጭበረበራለን ነው? ህዝቡስ እስከ መቼ ይደነዝዛል? እስከ መቼ ነው ማንነቀው? ስለዚህ ምንም እኮ የተወሳሰበ የሚያወናብዱበት ልክ እንደ ማጂሻኖች ምንም የሚሸውድ ነገር እኮ አይደለም። በቃ የታወቀ ነው፣ ግልጽ ነው ማለት። ለምንድን ነው አውቀን የምንሸወደው ነው? ለምንድን ነው አውቀን የምንታለለው? ስለዚህ ነገሮችን በማስተዋል እንድናደርግ። ይሄ የእግዚአብሔር ቤት ነው። ይሄ ቁማር ቤት አይደለም። እግዚአብሔርን የምናከብርበት ወንጌል ሲሰበክ የምንድንበትን ወንጌል የምንሰማበት ስፍራ ነው መሆን ያለበት እንደዚህ አይነት ቦታ እንጂ ቢዝነስ ተኮር የሆነ አገልግሎት በራሱ ያለበት አገልግሎት ትክክል አይደለም። እና በተለይ ይህንን የሚያዩ ወንድምናቶች እነኚህ ሰዎች በተለያየ መንገድ ዓላማቸውና ግባቸው ምን እንደሆነ ልታውቁና ልትረዱ ያስፈልጋል። አንብቤው በጣም የገረመኝን ነገር ልንገራችሁ። ችክ ስትሉበት የሚወደው እግዚአብሔር ብቻ ነው። በጣም የገረመኝ አንድ ነገር እንዳትስቱ። በቀረባችሁት ቁጥር ሊወዳችሁ የሚችለው እግዚአብሔር ብቻ ነው። ሰው ነው። ችክ ባላችሁበት ቁጥር የመሸከም አቅም የለውም። ይሰለቻል፣ ይደብረዋል፣ አይወድም። ፍቅርን የሚወደው እግዚአብሔር ብቻ ነው። አሜን። እውነት ነው። ሁልጊዜ የማይሰለቸን ባህሪያችን ቢለዋወጥ መጥፎም ብንሆን ጥሩም ብንሆን እንድንርቀው የማይፈልገው እግዚአብሔር ብቻ ነው። ሰው ሁልጊዜ ይሰለቻል ማለት ማንኛውም ሰው ማንንም ሰው የመሸከም አቅሙ ልኬት አለው ማለት ገደብ አለው። እናትም ብትሆን ለልጇ፣ አባትም ቢሆን ባልና ሚስትም ጋር ቢሆን ሁሉም ነገር ገደብ አለው። እግዚአብሔር ጋር ብቻ ነው ገደብ የሌለው። የማያልቅ ፍቅር፣ የማያልቅ መቻል ያለው እግዚአብሔር ብቻ ነው። በማንኛውም ሁኔታ ውስጥ ብንሆን እግዚአብሔር ነው እንዳንርቀው ከነድካማችን፣ ከነስንፍናችን፣ ከነኃጢአታችን፣ ከነበደላችን እስሩ ተጠግተን የሱ ጥገኛ ሆነን እንድንኖር የሚፈልገው አንድ እግዚአብሔር ብቻ ነውና የጌታ ስም የተባረከ ይሁን። አገባሽ? ስንት ባሎች አሉሽ? ትዳርማ ይሆንልኝ። ስንት ባሎች አሉሽ ነበሩሽ? በፊት እስቲ ቆጠር አድርጊ እባክሽ። ከሁለት በላይ እንደሆኑ ነው ማየው። በዛ ያሉ ናቸው። ፈልጋለሁ፣ ህይወት አይሳካልኝ። ባሎች ያለው ብዙ ባሎች፣ ሁለት አይደለም እስከ 5 የሚያክሉ አብሮሽ እንደ ምን ልበል በቃ እንደ ባልና እንደ ሚስት ከዚያ የካዱሽ ነገርሽን ሁሉ ያበለሻሹ ብዙ ወንዶች ባንቺ ዙሪያ አሉ። እውነት ሸት እንዲህ አትበይ እንጂ ቤቱ እግዚአብሔር ቤት እውነት። እዚህ ቤት አይዋሽ። ጅራ ኢየሱስ አጨብጭበ ለሱ ክብር ተሰጠ። አሁን መርገም ተላላ ይመታ። እሺ እንግዲህ ይህንን ቪዲዮ እንደተመለከታችሁት ነው። እንደዚህ አይነት አገልግሎት በጣም ግራ ነው የሚያጋባኝ። አገልግሎት ነው ብዬ ለመቀበል እቸግራለሁ፣ ልቀበለውም አልችልም። ምክንያቱም ይሄ ሰውን የማዋረድ አደባባይ ላይ የማስጣት የነገ ህይወቷ ላይ እንቅፋት የማድረግ ነገር እንጂ ፈጽሞ የእግዚአብሔር መንፈስ የሚሰራበትና እግዚአብሔር እየተናገረበት ያለው አገልግሎት አይደለም። ይህንን አገልግሎት እንደተመለከታችሁት ምንድነው እያደረገች ያለችው ሴት? ማለት መንፈስ ቅዱስ በዚህ ልክ ሰውን ያዋርዳል ብዬ እኔ አላምንም። ምክንያቱም የግል ህይወቷ እንኳን የተበላሸ ቢሆን እንደ አንድ እግዚአብሔር ሰው ማድረግ የሚጠበቅባት ቺን ሴት በዚህ ሁሉ ህዝብ በፊት ከማዋረድ ይልቅ የነገ ህይወቷ ላይ እንቅፋት ከማስቀመጥ ይልቅ በአደባባይ ሳይሆን ወደ ጓዳ አምጥተን ያለችበት ህይወት ትክክልም ካልሆነ ከዚህ በፊት የነበራት ህይወት ትክክል ካልሆነ መምከር፣
እና ከተሳሳተ ህይወት እንድትወጣ ማድረግ። ከዛ ውጭ ግን አደባባይ ላይ ብዙ ባሎች አሉሽ ማለት ምን ማለት ነው? ሴት እኮ ነገ ስትወጣ ቤተሰብ አላት፣ ጎረቤት አላት፣ ወይ ጓደኞች አሏት። በእነዚህ ሁሉ በፊት ተዋርዳ እንዴት ነው ቆማ መሄድ የምትችለው? እንዴት ነው የምትታነጸው? እግዚአብሔር ተናገረኝስ ብላ ደስ ሊላት ይችላለች ሴት? ምክንያቱም እግዚአብሔር አዋራጅ አምላክ እንደሆነ ነው የምታስበው። ስለዚህ እንደዚህ አይነት አገልግሎት ላይ እንደምታተኩር አውቃለሁ ሴት። ግን ፈጽሞ የተሳሳተ ፈጽሞ ከእግዚአብሔር ያልሆነ ከእግዚአብሔር መንፈስ ያልሆነ ነገር እንደሆነ እንዲሁ በግልጽ ይታያል ማለት ነው። እንደዚህ አይነት አገልግሎት ሲጀመር የለም። እቺ ሴት ምናልባት እንደ ማንኛውም ሰው ትዳር ለማግኘት ከተለያየ ሰዎች ጋር ግንኙነት ሊኖራት ይችላል። ያ ህይወቷ ያለፈ ህይወቷ ነው። ዛሬ ላይ ደግሞ ተጸጽታ ከእንደዚህ አይነት ህይወት ተላቃ ረፍት ያለው ሰላም ያለው እውነተኛ ትዳር ፈላጊ ልትሆን ትችላለች። አንደኛ እንደዚህ አይነት ገበና ሲገለጥ ከዚህ በኋላ ማንም ሰው ወደ እሷ ሊቀርብ አይችልም። ማንም ሰው እሷን ለትዳር ሊመኛትም አይችልም። ስለዚህ ሴት የማነጽ ሳይሆን የመስበር አገልግሎት ነው እየተከናወነ ያለው ማለት ነው። የማዋረድ አገልግሎት፣ በአደባባይ ላይ የማስጣት የሰውን ገበና አደባባይ ላይ የማስጣትና የነገ ህይወቷ ላይ እንቅፋት የመሆን እንጂ የክርስቶስን አካል የሚያነጽ አገልግሎት አይደለም እቺ ሴት እያገለገለች ያለችው። ፈጽሞ የተሳሳተ ነው ማለት ነው። እና ብዙ አገልግሎቷንም ስናይ ደግሞ የማዋረድ በቃ ሰዎችን የማሸማቀቅ መንፈስ ቅዱስ እንደዚህ አይነት አምላክ አይደለም። ውሸት ነው ይሄ። በራሷ መረጃ ሰብስባ ከዛ በኋላ ጨማምራ ደግሞ አንዳንድ ሀሳቦችን ትናገራለች። ያው ሰው እግዚአብሔር ተናገረ ብለው እልል ጭብጨባና እልልታውን ያጎርፉታል ማለት ነውና እግዚአብሔር ማስተዋል ይስጣት ለዚች ሴት። እሺ እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።